እንደምን ቆያችሁ ኢንፎ4 ኢትዮ ዩቲዩብ ቻናል ተከታዮች ብዙ ጊዜ ዳታ ስንጠቀም ዋይፋይ ኮኔክት ስናደርግ እያንዳንዱ ነገር ፓስወርዱን በኮምፒውተራችን ውስጥ ሴቭ እናደርጋለን አንዴ እንሞላለን። አሁን ለምሳሌ እኔ እዚህ የሞላውት ፓስወርድ አለ። ስለዚህ ኦሬዲ ሴቭ ተደርጎ ነው የተቀመጠው። ሌላ ጊዜ ደግሞ ጓደኞቻችሁ መጥቶ ለምሳሌ ሌላ ያን ኮምፒውተር ወይም ያኛውን ዋይፋይ ኮኔክት ለማድረግ ቢፈልግ እናንተ ብዙ ጊዜ ፓስወርድ አላውቅም እንባባላለን። ስለዚህ ይሄ ነገር በቀላሉ በኮምፒውተራችን ውስጥ ሴቭ የተደረገውን ፓስወርድ እንዴት አድርገን በቀላል መንገድ ከኮምፒውተራችን እናያለን ነው። ስለዚህ እሱን ለማድረግ እዚች ጋር ይታያችኋል ሁለት መንገድ አሳያችኋለሁ። መጀመሪያ በዚህ በኩል ራይት ክሊክ አድርጋችሁ እዚህ ጋር ኦፕን ኔትወርክ ኤንድ ኢንተርኔት ሴቲንግ የሚለውን ክሊክ አድርጋችሁ እዚህ ጋር መጣችሁ እዚህ ጋር ታቻል ዋይፋይ የሚላለ። ስለዚህ ዋይፋይ ጋር ስትመጡ ኦኬ ኢንተርኔት የሚላለ ኢንተርኔት የሚላለ። ስለዚህ እዚች ጋር ኢንተርኔት ላይ ከስር ሪሌትድ ሴቲንግ የሚላለ በሪሌትድ ሴቲንግ ስር ቼንጅ አዳፕተር ኦፕሽን የሚላለ ቼንጅ አዳፕተር ኦፕሽን ውስጥ ገብታችሁ እዚህ እንግዲህ እኔ የብሉቱዝ ራሱን የቻለ አዳፕተር ነው። ይሄ ኢንተርኔት የኬብል ኢንተርኔት ነው። ይሄ ደግሞ ቨርቹዋል ቦክስ በኮምፒውተር ላይ ስላለ ሌላ አዳፕተር ነው። አሁን እየተጠቀምኩ ያለው አዳፕተር ይሄ ነው። ሌላኛው መንገድ ይሄንን አክሰስ ለማድረግ ሌላ መንገድ ምንድነው? እዚች ጋር ኔትወርክ ወይም ሴቲንጉን እንክፈትና እዚህ ጋር ኔትወርክ ሴቲንግ ስንመጣ እዚህ ጋር ይታያችኋል። እዚህ ወይ ኔትወርክ ማለት ወይም ኢንተርኔት ብላችሁ መጻፍ ትችላላችሁ። ሴቲንግ ስትገቡ መጀመሪያ የምታገኙት እዚህ ጋር ኢንተርኔት አለ። ስለዚህ ኢንተርኔት ላይ ስትመጡ እዚህ ጋር ቼንጅ አዳፕተር ኦፕሽን የሚላል እሱን አሁንም ትነካላችሁ ማለት ነው። ስለዚህ እዚህ ጋር አሁን ለምሳሌ ለኔ የሚታየኝ አራት ካርዶች ናቸው ወይም አራት አዳፕተር ናቸው። እነዚህ አራት አዳፕተሮችን ሌሎችን አልነካቸው። ይሄ አሁን ከረንትሊ የነበረውን ዋይፋይ ፓስወርድ ነው የፈለኩት። ስለዚህ እዚህ ላይ ራይት ክሊክ እናደርጋለን። ከዛ በኋላ ወደ ታች ስንወርድ እዚህ ጋር ስታተስ የሚላል ኦኬ ስታተስ ነው ፕሮፐርቲም ሳይሆን አሁን ለምሳሌ ይሄን ፕሮፐርቲ ውስጥ ከገባን ሌላ ነገር ነው የሚያመጣው። እኛ ግን እዚች ጋር ራይት ክሊክ አድርገን ስታተስ የሚል በቦልድ የተጻፈ ያለ እሱን ክሊክ እናደርጋለን። ከዛ ዲቴይል እና ዋየርሌስ ፕሮፐርቲ የሚል አለ። ስለዚህ ዋየርሌስ ፕሮፐርቲን አንድ ክሊክ እናደርጋለን። ከዛ በኋላ እዚህ ጋር የኔትወርክ ለምሳሌ ኮኔክትድ የሆነ የኔትወርክ ስም አለ። ከዛ ቀጥሎ ያለው ከኮኔክሽን ቀጥሎ ሴኩሪቲ አለ። ሴኩሪቲ ውስጥ ገባን። ከዛ በኋላ እቺን ሻውን ፓስወርድ ይሄንን ሻው ፓስወርድ ጋር ወይም ሻው ካራክተርስ ካለን ምንድነው ይሄን ፓስወርድ ያሳየናል። በቀላሉ ለጓደኞቻችሁ ከተቸገራችሁ ሼር ማድረግ ትችላላችሁ ማለት ነው የዋይፋይ ፓስወርድ። ይሄን በሚታደርጉበት ጊዜ ለመልካም ነገር ብቻ እንድትጠቀሙ አሳስባችኋለሁ። ስለተከታተላችሁ በጣም አመሰግናለሁ። መልካም ቆይታ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።